ስሜ አሻዋዩ ይባላል። አመማረው ክላስ 7ኛ ክፍል ነው። እንደኛ አካባቢ በሴቶች ላይ ትንኮሳ የሚደርስብን አለድሜ ጋብቻ፣ አስገድዶ መድፈር፣ ጠለፋ እንደዚህ አይነት ነገር እየደረሰብን ነው። ከህፃናትና ከሴቶች ጉዳይ ጋርም ተያይዞ በተለይ ጋብቻ ላይ እዚህ አካባቢ ይበዛል። አለድሜ ጋብቻ ይበዛል። መደፈርና የተለያየ ነገሮች አሉ እዚህ አካባቢ ላይ እና በጣም የሚበዛ ቀበሌ ላይ ሰሌክት ተደርጎ ትሬኒንግ ተሰጥቶ ከትሬኒንጉ በኋላ ደግሞ የተለያዩ ለውጦች የመጡ አሉ ማለት ነው። እኔ ያገባሁት በ14 ዓመቴ ነው። ያለድሜ ጋብቻ ደግሞ የሚያመጣቸው ችግሮች ወሊድ ላይ ችግር ያመጣል። ከባላችን ጋራ መግባባት አንችልም እና ብዙ ችግር እንደሚደርስ ተገንዝበናል። ካገባን ከ2 ዓመት በኋላ ቤተሰቦቼንና ራሴንም አሳምኜ በፕላንና ኢንተርናሽናል ሰራተኞችና በክለቡ ራሴን ቀይሬ አሁን አሳምኜ ወደ ትምህርት ተመልሻለሁ። ከዚህ በፊት እንግዲህ እዛ አካባቢ ላይ ምንም አይነት እንደነዚህ ከድራውት ጋር ተያይዞ የሚፈጠሩ የቻይልድ ፕሮቴክሽን ኮንሰርኖች ከጀንደር ቤዝድ ቫዮለንስ ጋር ተያይዞ ሪፖርት አይደረጉም ነበር። አሁን ግን እነዚህ ኬዞች እኛ ሲስተሞችን የቻይልድ ፕሮቴክሽን ሲስተሞችን ስላጠናከርን ሪፖርት መደረግ የተጀመረበት ሁኔታ ነው ያለው። በትዳር ላይ ትዳር መደረብ፣ ሁለተኛ ዙር ያለ እድሜ ማግባት እንደውም እኛ ስራውን ከሰራም በኋላ ለካ እንደዚህ አይነት መብትም አለን ብሎ የመጣ ጊዜ አለ ማለት ነው። መብቱን መከራከር ሲጀምር ቁጥሩ እየጨመረ መጣ። እንዲተደረኩ የሚል ሪፖርቱ እየጨመረ መጣ ማለት ነው። ድሮ የታፈነው ማለት ነው። እና ይሄ ለውጥ እንደ ለውጥ ነው ያየነው እኛ ከፍተኛ ለውጥ መሆኑን ነው በዚህ ተረድተን እና እዛ ቦታ ላይ የተሰራ ዛሬ ከፍተኛ ለውጥ አለ ማለት ነው። በፕላን ድርጅት የተሰጠ ስልጠና ተነስቶ ህዝቡ በዚህ ድርጅት የተገኘ እውቀት ይሄ ባህላዊ ወይ ጎጂ ልማድ የነበረበት ጊዜ አሁን ቀንሰዋል። ትንሽ በጣም ቀንሰዋል። ትንሽ ሳይሆን በደንብ ቀንሰዋል። አሁን በዚህ ፕሮጀክት እንግዲህ በርካታ የሚሆኑ በለጋ እድሜያቸው የህፃናት ጋብቻ ወይም ደግሞ አስገድዶ መድፈር የደረሰባቸው ሴቶች የትሬኒንግ እና የፋይናንሻል ሰፖርት እንዲያገኙ ካደረግን በኋላ የነሱ የሶሻል ስታተሳቸው የኢኮኖሚክ ኢንተግሬሽናቸው ቀደም ሲል እነዚህ ልጃገረዶች ማህበረሰቡ በደረሰባቸው ችግር ያገላቸው ነበር። አሁን ግን እነዚህ ሰዎች እንደውም ከመገለል ቁመው ትምህርት ለመማር ጥሩ ፍላጎት የተፈጠረበት ሁኔታ ነው። ወደ ትምህርት ቤት ተመልሰው አንዳንዶቹ ትምህርታቸውን እንዲከታተሉ የተደረገበት ሁኔታ አለ። እንደኔ አይነት ሴቶች ልጆች ካለድሜ ያገቡትን አለድሜ ጋብቻ ጉዳት ነው እንጂ ጥቅም ስለሌለው ተመልሰው ወደ ትምህርታቸው እንዲገቡ ማስተማር እፈልጋለሁ። ትምህርቴን ተምሬ መጨረሻ ላይ አድርሼ ራሴንም ቀይሬ ቤተሰቦቼንም መቀየር እፈልጋለሁ።